ናሬሽኑ ያስፈልጋል ሁላችንም የተከዜ ዘዎች ነን እንጂ ለመጣ ለሄደ ተወሳጆች አይደለንም የሚል ትውልድ ያስፈልጋል የሰማዕታት አደራ አለብን ቃል የእምነት ዕዳ ነው ወልቃይት ጠገዴ በጌ ምድር ነው ቃል የእምነት ዕዳ ነው ወልቃይት ጠገዴ ጎንደር በጌ ምድር ነው ሌላው ልብ ልንለው የሚገባና የትግላችንን መዳረሻ የሚፈትኑ ጉዳዮች ነው በደንብ መነጋገር ያለብን አሁን የትግላችን መዳረሻ የሚፈትኑ ጉዳዮች አሉ አንዱ አይቀሬው የወያኔ ተነግ ጦርነት ነው ይሄ በሁለት ነገር ነው በተፈናቃይ መመለስና ለመመለስ ጋር ተያይዞ የአስተዳደሩ መዋቅር ፈተና ውስጥ መውደቅ ይኖራል ጠለምት ላይ አይተነዋል ራያ ላይ አይተነዋል ይሄ በእነሱ ቋንቋ ነው የተፈናቃይ የሚለው ስም ሰፋሪ ነው በእኛ ቋንቋ ትክክለኛውም ማለት ነው ስለዚህ በተፈናቃይ መመለስና ለመመለስ ጋር ተያይዞ የአስተዳደሩ መዋቅር ፈተና ውስጥ ይፍረስ ሚል ሐሳቦች ሊመጡ ይችላሉ ራያ ላይም ጠለምት ላይም የተተገበረው ይሄ ነው ስለዚህ ተፈናቃይ አንዱ ፕሪቶሪያ ያሉ የሚያጎሉትም እንትሚሉትም ተፈናቃይ ስናስገባ አዛው ሳለ ዲስማንትል ይሆናል ብሎ ነው የሚያስቡ ስለዚህ በዚህ ሰዓት ምንድነው የምናደርገው የሚለው መነጋገር አለብን ስለዚህ የማንነት መዋቅሩ ማጠናከር መውጫ መንገድ ነው የምንለው አንዱ መሳሪያ ነው ህገ መንግስታዊም ነው ህጋዊም ነው ይሄ በጣም መያዝ አለብን እሱ ብቻ አይደለም መደበኛ ውጊያ የመክፈት ሊኖር ይችላል ወያኔ አይኖርም ሳይሆን ሊኖር ይችላል ብሎ መስራት በጣም አስፈላጊ ነው ሁሉም መልስ ናቸው ብሎ ለመታገል ራስን ዝግጁ ማድረግ በጣም አስፈላጊ ነው አሁን እየተደረጉ ያሉ መልካም ስለሆነ ሁለተኛው በስመ ተወላጅ ግን በወያኔ ውላጅ የሚቀነቀነውን የወልቃይት ክልልነት በግልጽ አንስተን ነው የምንነጋገር ዛሬ ማለት ነው ይሄ ህዝቡ አይደለም ትር ያደረገው ያለው በሁለት ነገር ነው ይሄ ስለዚህ በወያኔ ውላጅ የሚቀነቀነውን የወልቃይት ክልልነት ወልቃይት ጠገዴ ያልኳል የወልቃይት ክልልነት ነው የሚያቀነቅኑት በዚህ ተገዥም ተሰላቢም የሆኑ መንገድ ጠራጊ ኃይሎችንም ባንዳዎችንም ይሄ መነሻ አላቸው አንዱ መነሻው የወያኔ ሁለተኛው ዕቅድ ፕላን ቢ ብሎ ያስቀመጠው ፕላን ቢ ባልበላውም ምንድነው የሚባለው ጭሬ ልድፋው ስለዚህ ወልቃይት ጠገዴ ወደኔ ካልሆነችም ለአማራ ማትሁን ከጎንደር ጋር ላጣላው ላፋታው ትስስሩ ገመዱ ልቁረጠው ሚል ስለሆነ ይሄ ደግሞ አስፈጻሚዎችና መንገድ ጠራጊ ገፊ ኃይል አፍርቷል እነዚህ ደግሞ ከያንዳንዳችን አጠገባሉ እረፍ ልንለው ይገባል ማለት እረፍ ትክክል አይደለም ብሎ በሐሳብ በመደበኛ ትግሉም ያስፈልጋል ይሄ መነሻቸው ወላጅ አባታቸው ወያኔ ፕላን ቢ ነው ሁለተኛው ውስጣዊ ክልላዊ አንድነት መላላት ጋር ተያይዞ ያለው የእይታ መንሸዋረር ነው አሁን የገጠመን የሥርዓት አለመረጋጋት ያልኳችሁን ማይንዲው እንድታስታውሱ የሥርዓት አለመረጋጋት ሥርዓት አልበኝነት ይፈጥራል ሥርዓት አልበኝነት ደግሞ ጋጠወጥ ይሆናል ይሄ ጋጠወጥ ደግሞ የእይታ መንሸዋረር ይፈጥራል የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ኃይላት ተፈጥረዋል ማለት ነው ይሄ በውል ማየት ያስፈልገናል ቢወያይ አማራ ነፃ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን ይሄ መደምደም አለብን ይሄ ወልቃይት ምንም አይደለችም ለጎንደር እንጂ ሚል ኃይል እየተፈራ ነው በግልጽ ይሄ ትክክል አይደለም ይሄ ለአማራ ህዝብ የሚጎዳ ኃይል ነው ማለት ነው ትግሉ አልገባውም ማለት ነው ስለዚህ ይሄን ከዚህ ተነስቶ የሚቀነቀን እንደሆነ ማየት ያስፈልገናል ጽኑ አቅጣጫዎችና የመከራከሪያ ጭብጦች ሊኖረን ይገባል አሁን ዝም ብለን ባፈተተን ምን ይሄ ሳይሆን ጽኑ አቅጣጫዎች ጽኑ መከራከሪያዎች ህጋዊም ታሪካዊም ሰነዶች አሉ መዛግብቶችም አሉ ስለዚህ መነሻችን ከታች ቤዙ እንደምታዩት ያሳያችኋል እቺ በጣም እንድትይዟት የምፈልጋት ስዕል ናት ሁላችንም በሁሉም ቀበሌ በሁሉም ቀጠና መነገር ያለበት ህግ ታሪክ ስነ ልቦና የዚህ ህዝብ የማንነት እና ወሰን አስመላሽ ኮሚቴ መነሻ ይዞት የተነሳው ምንድነው ካል ከዚህ መነሳት አለበት ሁላችንም እንናገረው ህግን መሰረት አድርጎ የተነሳ ነው ይሄ በጣም ግሩም ነው ትልቅም ነው ህግ ከህግ አኳያ ቀደምት ስለተናገሩ ከታሪኩ አኳያ ደግሞ ታሪኩን የሚደግም የታሪክ የጀግንነት ውርሱን ያስቀጥል ያለ ነው እሱ ብቻ አይደለም የህዝቡ ስነ ልቦና ባህሉ ወጉ ትውፊቱ በሙሉ ጎንደርን አማራ ነው ወልቃይት ጠገዴ ማን ነው ጎንደር አማራ ነው ብሎ ከቤዙ ነው የተነሳው መነሻው
ይሄ መነሻ ይዞት የሄደው ደግሞ በጦረኝነት አይደለም፣ ሰላማዊ ክርክር፣ ውይይት፣ ምክክር ይዞ ነው የቀጠለው። ለሚመለከታቸው አካላት በዛን ድቅድቅ ጨለማ በማይደፈር በሚመስለው ኃይል ጊዜ ይዞት ሄደው ሰላማዊ ትግል የማንነትና የወሰን አስመላሽ ኮሚቴ አንዱ ይዞት ሄደው ህግና ታሪክ ስነ ልቦና የህዝቡን ነው። ይሄ መነሻ ያደረገበት ውይይት ነው፣ ምክክር ነው፣ ክርክር ነው። ወሳኙ ማን ነው ባለው ወሳኙ ህዝቡ ነው፣ ባለቤቱ ህዝቡ ነው። ይሄ በጣም ትልቅ አካሄድ ነው። ስለሆነም ከዚህ ገና ስላልተላቀቅን ስላልተቋጨ ስላልተደመደመ